እንግዲህ በግልጽ ነው የምንነጋገረው። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። የምንጠቀመው ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ለ99 ዓመት ያው ውል ሰጥተናል፣ ግን እንደፈለግን በባህር በራችን እናስገባለን እናስወጣለን። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። this is a fact። ይሄ የታሪክ ሀቅ ነው። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚልህ ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። ምጽዋን ተቆጣጥሮ አያውቅም። ኢትዮጵያ ቀይ ባህር ወደብ ነበራት በአክሱም ጊዜ። የአክሱም መንግስት ሲወድቅ ቀይ ወደቦቿን አጣች። ከዛን ጊዜ ጀምሮ ወደብን ለማግኘት ትግል ነበራት ኢትዮጵያ ለሺህ ዓመታት። ወደብ የነበራት 40 ዓመት ነው ኤርትራ ከኢትዮጵያ ጋር በነበረች ጊዜ። ከአጠቃላይ የ3000 ዘመን ታሪክ ኮንቴክስት አንጻር ስናየው አዶሊን 3 ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት ከኤርትራ ፌዴሬሽን እስከ ኤርትራ ነጻነት 1991 ድረስ። ይሄንን ማንም ታሪክ አዋቂ ነኝ የሚል የፈለገ ሊያምታታው ይችላል። እውነቱ ይሄ ነው። ሂስቶሪካል ፋክቱ ግን የኢትዮጵያ ነገስታት ቢያንስ በዚህ ሪሰንት ሂስትሪ 15 ከ16ኛው ዘመን ጋማሽ ጀምሮ እስከ 1952 የፌዴሬሽን ድረስ ኤርትራ ወደቦች በኢትዮጵያ መንግስት ስር ተዳድረው ያውቁ። ይሄ ኢንኮንቪኒየንት ነው፣ ይመራል፣ ግን ሀቅ ነው። በዚህ ደረጃ ብንነጋገር ጥሩ ነው። ኣብ ኢጣልያ ጀርመን